በጣም እንዴት ናችሁ የዩቲዩብ ፋሚሊዎቼ? ዛሬም ባበደ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮአችሁ አብዛኛዎቻችሁ ሰዎች እየጠበቃችሁት ነው። ይህን ቪዲዮ በዌልካም ዲል በአንድ ዲቫይስ በተደጋጋሚ መጠቀም እንዴት እንችላለን። የዛሬ ቪዲዮአችን ርዕስ ይሄ ነውና 9 ስቴፖች አሉ። 9ኙንም በስነ ስርዓት ከተገበራችሁት ዌልካም ዲል በአንድ ዲቫይስ ብዙ ጊዜ ማምጣት ትችላላችሁ። እና ይህን ሲስተም ብዙ ሰው እየተጠቀሙ ነው። እኔን ተጠቅሜ ሞክሬው ነው ለእናንተ ማመጣላችሁ። ሶ የዛሬ ቪዲዮአችን ላይክ፣ ሰብስክራይብ በማድረግ ይጀምሩት። ጊቫዌው ደግሞ ከቪዲዮ መሀል ላይ ስለምናገር ይህን ቪዲዮ እስከ መጨረሻ ማየት እንዳይረሳ። ዌልካም ዲል በአንድ ስልክ በተደጋጋሚ መጠቀም እንዴት እንችላለን? ይሄ የአብዛኞቻችሁ ጥያቄ ስለሆነ እነዚህን ቀለል ያሉ ስቴፖች ተጠቅማችሁ ኦርደር ማድረግ ትችላላችሁ። ሶ አንደኛ ከዚህ በፊት አሊኤክስፕረስ ያልተከፈተበት አዲስ ኢሜይል ማዘጋጀት። ሁለተኛ ደግሞ የምትጠቀሙበትን ብራውዘር ዳታ ክሊን ማድረግ። ሶ እንዴት እንደምታደርጉት እዚህ ጋር በቪዲዮ ያሳያችኋለሁ። ገብታችሁ ብራውዘራችሁን ክሊር ዳታ ማድረግ አለባችሁ እና ክሊር ካሽ ማድረግ አለባችሁ። በመቀጠል ደግሞ ቪፒኤን ማውረድ አለባችሁ። ቪፒኤን ኤግዛምፕል ሪኮመንድ ማድረጋችሁ ሰርቨር አለ። ሰርቨሩ 3 ሰርቨሮች ናቸው፣ ዩኤስ፣ ጃፓን እና ኔዘርላንድ ናቸው። የዚህ እኔ ደግሞ የምጠቀመው ቪፒኤን እናንተ ለመጠቀም ከፈለጋችሁ ከኔ ከቴሌግራም ቻናል ላይ ልታገኙት ትችላላችሁ። በመቀጠል ደግሞ ቪፒኤኑን ስትጠቀሙ ለምሳሌ በጃፓን ከጀመራችሁ ቀጥታ ከዚህ በኋላ ኮኔክት ስታደርጉ በጃፓን ነው። ግን በዩኤስ የምትጠቀሙ ከሆነ ሁሌ ኮኔክት የምታደርጉት በዩኤስ ነው። ኮኔክት ከማድረግ በፊት እዚህ ጋር ሪከርድ አስገባላችኋለሁ። ከላይ የእንትን ምልክት አለች፣ የሀገር ምልክት ወይም እቺ የዓለም ምልክት። እሷን ትናውቃትና ለምሳሌ እኔ በብዛት ዩናይትድ ኪንግደም ነው የምጠቀመው። እናንተ ዩኤስም ዩናይትድ ስቴትም የፈለጋችሁትን መጠቀም ትችላላችሁ። ዩኬን ስነካው ኮኔክት ያደርጋል ማለት ነው። እና እንደዛ አድርጋችሁ ኮኔክት አድርጋችሁ መጠቀም ትችላላችሁ። ግን ሁሌ ስታገናኙት በአንድ መሆን አለበት። በአራተኝነት ደግሞ ተጠቀሙበትን ብራውዘር በመግባት aliexpress.com በማለት ሰርች ታደርጋላችሁ። ይመጣላችሁ፣ ነክታችሁት ትገባላችሁ። አሊኤክስፕረስ አካውንት ትከፍታላችሁ። ቪፒኤኑን አብርታችሁ ነው አሊኤክስፕረስ አካውንት የምትከፍቱት፣ ክሊክ ዳታ አድርጋችሁ ማለት ነው። በአራተኛ ደግሞ ላንጉዌጅ እና ከረንሲ ወደ ዩኤስዲቲ እና ወደ እንግሊዝኛ ትቀይሩታላችሁ። ከረንሲውን ወደ ዩኤስዲቲ። አሁን ብዙ ጊዜ ዩኤስ ከሆነ እዛው ዩኤስዲቲ ላይ ልናገኘው እንችላለን። ጃፓን ምናምን ከሆነ ደግሞ የጃፓን ብር መጠን ያስቀምጣል። ልክ ለኛ እንደ ኢትዮጵያ የሚያስቀምጠው ማለት ነው። የጃፓን ሊያስቀምጥላችሁ ይችላል በጃፓን እንትን ከገባችሁ። ስለዚህ እናንተ ምን ታደርጋላችሁ? ከረንሲውን ወደ ዩኤስዲቲ ቀየር ነው። ሰባተኛ ደግሞ ኦርደር ማድረግ የምትፈልጉትን አይተም ጋር በመግባት ባይ ናው የሚለውን መጫን አለባችሁ። ሶ አድ ቱ ካርት ማለት ትችላላችሁ፣ ግን ባይ ናው ብትሉት ይመረጣል። ሺፒንግ አድሬስ ኤንድ ፔመንት ሜትር ማስገባት አለባችሁ። ፔመንት ሜትር አዲስ ማስተር ካርድ ካላችሁ ብዙም ያልተጠቀማችሁበት እሱን ብትጠቀሙ እኔ እመክራችኋለሁ። ያላችሁንም መጠቀም ትችላላችሁ። ሺፒንግ አድሬስ ደግሞ በራሳችሁ ከዚህ በፊት ካመጣችሁ ለየት አድርጋችሁ ደግሞ በሌላ ሰው ብታዙት ወይም ከዚህ በፊት ብዙም ያልታዘዘበት ሰው ካለ በሱ ብታዙት እኔ እመክራችኋለሁ። ሪኮመንድ አደርጋችኋለሁ። አብዛኛው ጊዜ አሊኤክስፕረስ በሺፒንግ አድሬስን ሊይዘን ስለሚችል ማለት ነው። ሺፒንግ አድሬስ ደግሞ በምትሞሉ ጊዜ ሀገራችሁን ኢትዮጵያ ማድረግ እንዳትረሱ። ቪፒኤን ስላበራችሁ ሌላ ሀገር ሊያመጣላችሁ ይችላል። ያገናኛችሁበትን ሀገር ነው የሚያመጣላችሁ። ስለዚህ እናንተ እንዳትሸወዱ ኢትዮጵያ ላይ ማድረጋችሁን እንዳትረሱ። 9ኛ ደረጃ ላይ ደግሞ ፔመንት መጨረስ ነው። ይሄ ማለት 9ኙን ፓርት ጨረሳችሁ ማለት ነው። አንድ ነገር ማድረግ ያለባችሁ ደግሞ ብራውዘራችሁ ላይ ስትጠቀሙ በስልክ ከሆነ ዲስክቶፕ ሳይት ላይ ብታደርጉት እኔ እመክራችኋለሁ። ግን ግዴታ ነው፣ ዲስክቶፕ ሳይት ግዴታ ነው። ዲስክቶፕ ሳይት ላይ ማድረግ አለባችሁ። እና የቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ። እዛ ላይ ነው ቀድሜ መልእክት ማስተላልፈው። ላይክ አያችሁ፣ ይሄ ከኔ ቻናል ነው። ቻናል ሊንኪ እዚህ ጋር አስቀምጥላችኋለሁ። ገብታችሁ ጆይን ማድረግ እንዳይረሳ። አሁን ደግሞ ወደ ጊቫዌው እንሄዳለን። ወደ ጊቫዌ ስንሄድ የዩቲዩብ ሊንካችንን እንወስዳለን። ሶ ዩቲዩባችን ላይ እንግባ። ሰብስክራይብ አድርጉ። 8500 ሰብስክራይበር ልንገባ ነው። ሰብስክራይብ አድርጉ ዲን ዩቲዩብ
ጊቫዌያችን ደግሞ በዚህ ብቻ አያበቃም፣ ይቀጥላል በጣም ብዙ እና የጊቫዌ ቪዲዮ 5 ቀን ሆኖታል። 189 ቪው አለው፣ ምንም አይልም። እሺ ኮፒ ሊንክ እናደርጓለን፣ የቪዲዮ ሊንክ። ኔትወርክ ዋይፋይ ያዛገ ነው በጣም ሼር እንለውና ኮፒ ሊንክ እንለዋለን። በመቀጠልም ፒክ ዊነር አፕሊኬሽናችን ላይ እንገባለን። ፒክ ዊነር ወደ ፒክ ዊነር አፕሊኬሽናችን እንገባለን፣ ወይም ዌብሳይት ላይ ነው የምጠቀመው። እንደዚህ አመጥቶልናል። እዚህ ጋር ፔስት ዩቲዩብ ሊንክ ሄልፕ ይላል። ፔስት እንለዋለን፣ ፊት እንለዋለን፣ ድጋሚ ኮንቲኒው እንለዋለን። ስንት ኮመንት እንዳለው አይቶ 25 ኮመንት አለው። መልካም እድል። እንግዲህ ፒክ ዊነር እንለዋለን። ፒክ ዊነር ብለነዋል። ፕሮግራመር ባንታኪ ነው የሚል ዩዘር ያለ ሰው ዊን ሆናል። ባለዚህ ዩዘር በውስጥ አናግረኝ። የቴሌግራም ዩዘር ነኝ እዚህ ጋር አለልህ። በውስጥ አናግረኝ። እንኳን ደስ አለ። ቀጥታ ሃይ ብለህኝ ጊቫዌ አሸናፊ ነኝ ብለህ አናግረኝ። የዛሬ ቪዲዮአችን ይህን ይመስላል። ላይክ ሰብስክራይብ ማድረግ እንዳይረሳ። የቴሌግራም ቻናላችን ደግሞ ጆይን ማድረግ እንዳይረሳ። ቅድሚያ አዛሌ ስለሆነው ጆይን ማድረግ እንዳይረሳ። የዛሬ ቪዲዮአችን ይህን ይመስላል። ላይክ ፎሎ፣ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ።